እኔ አሁን በዚህ ሰዓት የ9ኛ የ10ኛ እንዲሁም የ11ኛ ክፍል ተማሪ ብሆን ምን እንደማደርግ 4 ነገሮች ልንገራችሁ። ያው እንግዲህ ብልጥ ከሆናችሁ ከሰው ስህተት መማር ነው። ሞኝ ከሆናችሁ ደግሞ ራሳችሁ አጥፍታችሁ ትማራላችሁ ማለት ነው። የሚያስጠላው ነገር ምን እንደሆነ ታውቃላችሁ? ወደ ኋላ ተመልሳችሁ መመለስ አትችሉም። ስለዚህ ብልጥ ከሆናችሁ መማር ነው ማለት ነው። ከዛ በፊት ግን ፎሎ ማድረግ እንዳትረሱ። ከተመቻችሁ ላይክ፣ ካልተመቻችሁ ደግሞ ዲስላይክ መጨረሻ ላይ ማድረግ እንዳትረሱ። ኦኬ ሌትስ ጎ። የመጀመሪያው ነገር ምን እንደሆነ ታውቃላችሁ? ሁሉ ጊዜ ማለት ነው በተለይ የ9ኛ የ10ኛ ክፍል ተማሪዎች ማለት ነው ዋና ጎላችሁ አርቁና ኢንተራንሲው ገባችሁ አይደል? ኢንተራንስ ክፍል ውስጥ ኮምፓሪዥን ማድረግ ወይም ደግሞ ክፍል ውስጥ ከልጆች ጋር ምናምን መወዳደር አቁሙ ሰዎች። ልክ 12ኛ ክፍል ስትገቡ ከሀገሪቱ ተማሪዎች ጋር ከኢትዮጵያ እንደ ኢትዮጵያ ነው የምትወዳደሩትና ጀስት አርቃችሁ አስቡ። ከክላስ ውስጥ ከአንድ ተማሪ ጋር ወይም ከሁለት ተማሪ ጋር ውድድራችሁ ገባችሁ አይደል? ዋና ጎላችሁ ቪዥናችሁ ኢንተራንሲው ለዛ እያሰባችሁ ነገሮችን ስሩ። ገባችሁ አይደል? አንደኛ እንደዛ አድርጉ። በጣም ብዙ የጎዳኝ ነገሮች እኔ ክፍል ውስጥ ብቻ ማለት ነው። ኦኬ ብዙ ነገሮችን እንድረሳ ያደረገኝ ማለት ነው። አንደኛው ነገር ያሉ አርቃችሁ አስቡ። ሁለተኛ ነገር ደግሞ ምን እንደሆነ ታውቃላችሁ? ይሄ መጥፎ አስተሳሰብ ከጭንቅላታችሁ ውስጥ አውጡ። ትምህርት አይጠቅምም፣ ትምህርት እንደዚህ ነው ጋይስ። ማገባችሁ እየተማራችሁ ነው ያላችሁት። እንደዚህ አይነት ነገር ከጭንቅላታችሁ ውስጥ አውጡ። ሆነም ቀረም እናንተ እየተማራችሁ ነው ያላችሁት። ትምህርት አይጠቅምም፣ ትምህርት ይጠቅማል። ያ ትምህርት አይጠቅምም የሚለው ሰው የሚይዘውን ነገር ይዞ ገባችሁ አይደል? እናንተ ግን አሁን እየሰራችሁ ያላችሁት እያደረጋችሁ ያላችሁት ትምህርታችሁ ብቻ ነውና ግስ ፎከስ ትምህርታችሁ ላይ ብቻ። ምንም ማንም የሚለው ነገር አትሰሙ። ኦኬ እኔ በዛ ነገር ውስጥ ትንሽ ገብቼ ብዙ ነገሮች ስለተበላሹብኝ ማለት ነው 11ኛ ክፍል በጣም የማመሳችሁ በጣም ብዙ ነገሮችን አበላሽቻለሁ። እንደዚህ አይነት ወሬ መስማት ስለጀመርኩኝ ማለት ነው። ቢቴክ እንደዚህ አይነት ወሬዎች እናትስሙ። ገባችሁ አይደል? በጥናት የተረጋገጠ ነገር እንገራችሁ። በጣም አብዛኛው ኢትዮጵያ ውስጥ በተለይ ማለት ነው መሪ ፖድካስት የሚባል ታውቃላችሁ? አብዛኛው ማለት ነው የቀረቡ ሰዎች እዛ ላይ ፒኤችዲ ማስተርስ ያላቸው ሰዎች ናቸው ሀብታም የሆኑት ማለት ነው። ብዙ የተማሪ ደረሰ